ሰላም እንዴት ናችሁ? ውድ የሀገሬ ልጆች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ለሁላችን ይሁን። በያላችሁበት እግዚአብሔር ሰላምታዬን አደርሳለሁ። ወደ ቻናሌ ስትመጡ ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ማድረግዎን አይርሱ። ያው እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ከዛ በፊት ግን ጀስት አሁን ይሄ ወር በየአረብ ሀገራት ላይ በጣም ከባድ ወር ነው። እቺ 3 ወሯ በጣም ከባድ ነች። በጣም ሙቀት ወደ 50 ምናምን ሴንቲግሬድ የሚሆንበት ታይም ላይ ነን ያለ ነው። ፈጣሪ ሁላችንንም የሚጠብቀን። ውዶቼ ውሃ ጠጡ፣ ራሳችሁን ጠብቁ፣ ምግብ ብሉ። በቃ እንግዲህ የምትችሉትን አድርጉ። ፈጣሪ ይጠብቀን፣ በሰላም ለሀገራችን ያብቃን፣ በጤና ይመልሰን፣ የመጣንበትን አላማ አሳክተን እስክንሄድ ፈጣሪ ይጠብቀን እላለሁ። እና አሁን የመጣሁበት በኢሞችን ማለት ነው። የማንፈልገው ሰው እንዳይደውል ብሎክ ሳናደርግ በቀላሉ ምን ማድረግ እንዳለብን ነው ማሳየው። እና ኢሞአችን ውስጥ እንገባለን። ኢሞአችን ውስጥ ከገባን በኋላ ሶሪ በጣም ኢሞአችን ውስጥ ከገባን በኋላ ሴኪዩሪቲ ኤንድ ፕራይቬሲ የሚለውን እንገባለን። ከዛ እዚህ ጋር ኮል የምትላለች እሷን እንጫናለን። ከዛ ኔቨር አለው የምትላለች እሷን እንጫናለን። የማንፈልገው ሰው እንዳይደውልልን ከፈለግን ዋናው ጨዋታ እዚህ ጋር ነው ውዶቼ። ምን ማድረግ አለብን? እቺ ጣድ የምትለዋን እንነካለን። ከዛ በቃ ለእናንተ ለማሳየት ያክል ነው እና ማንን አርጌ ላሳያችሁ? በቃ ይሄው አንዱን ዝም ብላችሁ ታደርጉና እንደዚህ አድ ታደርጋላችሁ ማለት ነው። ይሄው አያችሁ። ግን ከዛ ሰው ጋር መጻጻፍም ቴክስት ይሄ አውዲዮ ምናምን መላላክ ይቻላል፣ ችግር የለውም። እኔ አሁን ላንሳው ለእናንተ ለማሳየት ያክል ስለሆነ እንደዛ አድርጋችሁ የማትፈልጉትን ሰው ብሎክ ሳታደርጉ በቴክስት ብቻ ማውራት ከፈለጋችሁ ይሄን ወይ ተጠቀሙ ላለው እና ቻናሌን ሰብስክራይብ አርጉኝ፣ ላይክ አርጉ። አዲስ ጀማሪ ነኝ፣ አበረታቱኝ። እየሞከርን ነው ያው ባለን ታይም ማለት ነው። ዝም ብለን የሰውን ቪዲዮ ስክሮል ከምናደርግ ይሄ ማስታወሻ ነው፣ ይቀመጣል ስልካችን ላይ። ስለዚህ እናንተም ላይክ አርጉ፣ ኮመንት፣ ሼር አድርጉልኝ። በሌላ ቪዲዮ እመለሳለሁ። እስከዛ ሰላም ቆዩልኝ። ቴንኪው፣ ባይ ባይ።